ፍቅረኛ መያዝ ሪሌሽንሺፕ መጀመር ምናምን በሚሉ ሾዎች ነው የምናወራው። ወጣቶች ልሆናችሁ ነው ይሄ ቪዲዮ፣ በጌታ የሆናችሁ ለእናንተ ነው። እናንተ ሪፖስት አድርጉት፣ ለሌሎችም ላኩላችሁ። ኦኬ ሪሌሽንሺፕ ምናምን በዚህ እድሜ በተለይ በእኔ እድሜና ከኔ በታችም ከፍም ለምትሉ እስከ 25 ባላችሁ በቃ ናውዴይስ ሪሌሽንሺፕ ውስጥ መግባት ኦር ፍቅረኛ መያዝ የህይወት ጎል፣ የእርድና ጥግ፣ የእውቀት እንትን ምናምን ተደርጎ የሚታይበት ኤጅ ላይ ያለ ነው እና ይሄ ትልቅ የሆነ ጄኔሬሽናል ከርስ ወይ ደግሞ የምር ይባላል የትውልድ ውድቀት እያስከተለ ያለ ነገር ቢኖር ይሄ ነው። ምክንያቱም ሪሌሽንሺፕ ወይ ደግሞ ሁለት በተቃራኒ ጾታዎች መካከል የሚገኝ የፍቅር ግንኙነት ኢትስ ከእግዚአብሔር ነው፣ ቢብሊካል ነው። መፈለገንም ያስቀመጠው እግዚአብሔር ነው እኛ ውስጥ። ነገር ግን እኛ የምንጠቀምበትና ነገሩን ትርጉሙን የሰጠንበት ወይ ልክ አይደለም። ኦኬ ስፔሻሊ ወጣት ስትሆን ዩ ሃቭ ኢነርጂ፣ የሚፈልግ አቅም፣ ከዛ በኋላ ለማድረግ የሚያስችልም ጉልበት ስላለ ነገሩን እግዚአብሔር ላለው አላማ ሳይሆን እውነት ነው ብለህ ላሰብከው ለስሜትህና ለዛ አላማ ነው የምታወል። ስሜት ደግሞ የተቀዳው ያንተ ፊልም ስታይ፣ ቲክቶክ ስታይ፣ ፌስቡክ ስታይ እና ሶሻል ሚዲያዎችን ስትዋሯሩጥ ስለሆነ የፍቅር ትርጉምህ ወይ ውበት ነው ወይ ገንዘብ ነው ወይ ፍላጎትን ለማሟላት ነው ወይ ደግሞ ትንሽ ገፋ ካለ ስሜታችሁን ሳቲስፋይ ለማድረግ ነው። ኦኬ ይሄን ደግሞ እግዚአብሔር ቃል ሲመዘም ነው መሰለህ ኃጢአት ይለዋል። ኦኬ ድፍረት፣ እግዚአብሔርን መዳፈር ይለዋል። ያንን ማድረግ አንተን የሚያጋጭ ከፍላጎት ጋር ሳይሆን ፍላጎትን ተጠቅሞ ሰይጣን ከእግዚአብሔር ጋር ፋይት እንድታደርግ ነው። እንዴት ነው ውሸት የሆነው? እንዴት ነው መጥፎ ነው? እግዚአብሔር አይደል እንደ ሰራው ነገሩማ ጤነኛ ነበር። የምናደርግበት ልብ ግን አጋንንታዊ ሆነ። ኦኬ ሰው መርዳት ጤነኛ ነው፣ እግዚአብሔር የሚፈልገው ነው። ሰው መርዳትን ግን ሰው እንዲያየን ከሆነ ነገሩ አጋንንታዊ ነው። ኦኬ ሳምቲንግ ነገሩ እውነተኛ መሆኑ አይደለም እውነተኛ የሚያስብለን የምናደርግበት ልብ ነው። ሰው ፊትን ያለ እግዚአብሔር ግን ልብን ያለ ሰው እግዚአብሔር ልብን የሚያየው ሐሳባችን እንደ ሐሳቡ እንዲሆን ስለሚፈልግ ነው። እሺ ሪሌሽንሺፕን የምንፈልግ ለምን ይፈልግ ነው ጠይቃችሁና ለምን ፈልጋችሁት? ካፕል መሆኑን ሪሌሽንሺፕ መሆኑን የሆነ ሰው ጋር የፍቅር ግንኙነት መጀመሩን ለምን ፈልግ? ቆንጆ ስለሆነ ዳ ፐርሰን ገንዘብ ስላለው እኝኝን ተውት፣ እንደው ገንዘብ ምናምን ተውት። ቆንጆ ስለሆነ ወይስ ውስጥ ስለፈለገ ወይስ ደግሞ ሳይዝ ሼፕ ምናምን የሚባለው ስታፍ አለ እንደዛ። ይኸውልህ እነዚህ ሁሉ መሰረት ከሆኑ ማለት ነው እግዚአብሔር የማይወደውን ነገር ለማድረግ እየተነሳሳክ። ስለዚህ ዛሬ ትንሽ harsh ሊሆን ይችላል፣ ግን እውነቱን ከመናገር ወደኋላ ይሄ ነገር መሰረቱ የሆነ ነገር ኮንትራት እንጂ ትዳር አይፈጥርም። ኦኬ ቢፈጠርም እግዚአብሔር ፈቃዱ የሌለበት ስለሆነ አንዴ መተናን አልመለስም ነገር ይሆናል ነገሩ ማለት ነው። ስለዚህ ወጣት ልሆናችሁ ወገኖቼ፣ በጌታ ልሆናችሁ this is for you ባባችሁ ስሜትን ተከትለ የምታደርገው የምትገባበት ሪሌሽንሺፕ የምትጀምረው ፍቅር የሚባል ያልሆነ ነገር ትርፉ እግዚአብሔር አንተ ውስጥ ያስቀመጠውን እሳት እንዳትገልጥ መያዝ ነው እንጂ ምንም አንተም አትረካበትም፣ ህይወትም አይሆንም፣ አትደሰትበትም። እግዚአብሔር ፈቃድ ግን የሰውን ልብ ደስ የሚያሰኝ የሚያረካ የሚያሳርፍ ያ እንዳልሆነ ታውቀዋል። ውስጥ እንደ የጀመርከው ሪሌሽንሺፕ ብለህ ያሰብከው ነገር ልክ እንዳልሆነ ነፍስ ውስጥ ያውቀዋል። አንተ ግን መተው አትፈልግም። ለምን? ያንተ ስሜት ከእግዚአብሔር እውነት ስለሚበልጥ፣ እግዚአብሔርን ከምትሰማ ይልቅ ስሜትን መስማት ስለሚቀል እናም ደስም ስለሚለ this is how devils work። ለምንድን ነው ሪሌሽንሺፕ የጀመርከው ምናምን አንዳንድ የሚያወሩኝ በጣም ቆንጆ ናት ምናምን። ቁንጅና የፍቅር ግንኙነት ለመጀመር መሰረት አይሆንም። ለምንድን ነው የጀመርከው? በቃ በጣም ነው የምንዋደደው በጌታም ባትሆን በቃ ዋናው ፍቅር ነው። አረ ማን this is totally wrong የሆነ ነገር ብሮ። አንተ በዚህ እድሜ ማለት ነው ወጣት ከሆንክ ሲክ ማድረግ ያለብህ እግዚአብሔርን፣ የሱን ፕሬዘንስ፣ የሱን በአንተ ውስጥ መገኘቱን ብቻ ሳይሆን ተገኝቶ ሪፍሌክት ሲሆን ኦኬ
ጌታ ከኔ ጋር ነው ምናምን ብለህ ሳይሆን ባይ ዲፎልት እግዚአብሔር ካንተ ጋር መሆኑ ለሰዎች ሲናገር ያ ብርሃን በእኛ በኩል ሲበራ ለሰው ኦኬ ላልዳኑት ሄደ ወንጌል ስትመሰክር ኦኬ ወደ ሲኦል የሚጓዙትን ለመመለስ እግዚአብሔር ኮንሺየስ የሆነ ሜንታሊቲ እንዲኖረን ነው እግዚአብሔር የሚፈልገው እንጂ የሆነ ሃንተር ቤተክርስቲያን ውስጥ ሰዎች የሆነ ሴት ፍለጋ ውጪ በቃ የሆነ ሪሌሽንሺፕ ፍለጋ ሚዞር ሰው እንድትሆን እግዚአብሔር አይፈልግም። እግዚአብሔር ይመርጥልሃል። የህይወት ትርጉም ራሱ ምንድነው? ሪሌሽንሺፕ ይዞ ከዛ በኋላ በቃ አብረን ኖረን ቪዲዮ ቲክቶክ ላይ ፎቶ ሰርታችሁ ከዛስ በቃ ሰው ሁሉ አውቆን ልጅ ወልደን ምናምን like what's the point of you are being እዛ ሪሌሽንሺፕ ላይ መገኘት? ፖይንት የራስ ስሜትና ምክንያታዊነት ነው። እሱ ደግሞ መሰረት አይሆንም። ስሜት ሪሌሽንሺፕ መሰረት አይደለም። መሰረቱ እግዚአብሔር ቃል ነው ማለት ነው። ኦኬ ፍቅር ውስጥ ስሜት የለም እያል ማለት ነው አል ግን የተሰማ ስሜት ሁሉ ወደ ፍቅር ያመራል ከሆነ እኮ እንዴ መንገድ ሁሉ ወደ ሮም ያመራል የሚለውን ፊሎሶፊ ሊከተል ያንተ ትዳር ክርስቲያን ስትሆኑ በጌታ ስትሆኑ ወጣቶች ምን አለ መሰለህ አንተን እግዚአብሔር ሪሌሽንሺፕ ውስጥ እንድትገባ የሚፈልገው ስምህ ይቀደስ የሚለው ጸሎት አለ አይደል? በምድር ላይ የሱን ኪንግደም የሱን ፍቅር በአንተ ቤተሰብ ውስጥ ኤክስፕረስ ለማድረግ የመጀመሪያ ሲቀጥል ያንን ቤተሰብ ተጠቅሞ እግዚአብሔር ግዛቱን ሊያሰፋ ስለሚፈልግ እንጂ ስሜትን እንድታረካ ልጅ እንድትወልድና ስራ እየሰራ መጥተህ ዋው ልጆች አሉኝና እንድትል እግዚአብሔር አይፈልግም። that's not the mission። እግዚአብሔር ዓላማውም አንተን በቃ ልጅ ወልደ ደስተኛ ምናምን no the mission is አንተ እዚያ ያለህበት ሌሎች ወደ መንግስተ ሰማያት እንዲገቡ መንገድ እንድትሆን by any means በጸሎት በቃል ሼር በማድረግ የእግዚአብሔር ፖይንት አንተ ጋር ልጅ መውለድ ማግባት አይደለም። የሱን ኪንግደም እንድታሰፋ ነው። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው የሱ ፖይንት እንጂ የወለዳችሁ ስራ ያዙ ከዛ እኔ ስመጣ ትዳላችሁ ኖ ብሮ ሪሌሽንሺፕ እንትኑ ይሄ ትርጉሙ ራሱ ትዊስት ተደርጓል። ኦኬ ከዛ አንተ ባይብል አታነብም ጀጅ ያረኩ አይደለም። ኦኬ እውነቱን ነው ማወራው። ይሄ እየፈረድክ ነው ምናምን ታውኝ እንደዛ አትበሉኝ። ኦኬ እውነታውን ሲወራ ግን ውሰዱት። እስኪ የምትወቀሱበት ከሆነ ማወራውን ነገር ማለት ነው በጌታ የሆናችሁ ሰዎች መንፈስ ቅዱስ ልባችሁ ውስጥ አለ። እሱ የሚመሰክርላችሁን ውሰዱ፣ ፈትሹ። የምናገርበት መንፈስ that's it anyway አፋት አንተ ባይብል አታነብም፣ ሶሻል ሚዲያ ታያለህ። ከልጅነት አማርኛም እንግሊዝኛም ህንድም ፊልም እያየን ነው ያደግነው። እዛ ላይ ኪሲንግ ኖርማል ነው። ላይክ ላቭ ሲባል የሚመጣልን ውበት ነው። ከዛ የሆኑ መለኪያዎች ናቸው። ፍቅር የምንለው ነገር ራሱ መለኪያው ፍቅር ሳይሆን ሌላ ነገር ነው። ይሄን ደግሞ እግዚአብሔር ምን ይላል መሰለህ it's sin ይላል። በዚህ አይነት ነገር ማይንዳችን ፕሮግራም ስለተደረገ ስለተቃኘ መነጽሩ የፍቅር መነጽሩ ውበት ነው። የፍቅር መነጽሩ ገንዘብ ነው። የፍቅር መነጽሩ ዝና ነው። የፍቅር መነጽሩ የሆነ ሼፕ ነው። የፍቅር መነጽሩ ትንሽ ባስ ካረኩት የዝሙት ፍላጎቱ ነው። ይሄ መሰረት በሆነበት የሚጀመር ኢንቲሜሲ ፍቅር ሳይሆን የሚባለው መልካም ጉዞ ወደ ሲኦል የሚባል አዲስ ነገር ነው። that's not ፍቅር ኦኬ ፍቅር እግዚአብሔር ነው። እግዚአብሔርን የሚያውቅ ሰው የሚዋደድበት ልኩ ከእግዚአብሔር ጋር ካለው ኢንቲሜሲ አንፃር ነው። ለእግዚአብሔር ፕሮግራም ነው ቀጥሎ የሚያደርገውን መጽሐፍ ቅዱስ እኮ እንዲህ ይላል በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ሪሌሽንሺፕ ምን ጀምረው ስላማረን ስለተሰማን ደስ ስላለን አይደለም፣ ትልቁን የእግዚአብሔርን ፒክቸር ለመፈጸም ነው። ያንን ለማድረግ እንጸልያለን እንጂ አንሯሯጥ። ስንጸልይ እግዚአብሔር ምን ማድረግ እንዳለብን ልባችን ውስጥ በቃሉ ይናገረናል። ኤኒዌይ ሌላ ቪዲዮ ሰራለሁ። እግዚአብሔርን ድምጽ እንዴት ነው? ኦኬ ሐሳባችን መመዘን ሪሌሽንሺፕ ፈልገናል። ኦኬ ለምን ፈልገናል? what's the point? ኦኬ ከዛ ሰው ጋር ሆንኩት ከዛስ ምንድነው ፖይንቱ? ማውራት ዘን what? እሺ መደዋወል ከዛ ሃንጋውት ማድረግ ዘን what? ደስተኛ መሆን አይደለም የህይወት ጥሪክ። ሪሌሽንሺፕ ውስጥ ገባ ሃፒ ሆናል ነው ሃፒ አትሆንም። እንደውም ጭንቀታም ነው። ኦኬ
የህይወት ትርጉም ደስተኛ መሆን ሳይሆን ጽድቅን መፈለግ ነው። እኛ በምድር ላይ ያለ ነው እዚህ ምድር ላይ ኢየሱስ ክርስቶስን ስንቀበል ወደ ሰማይ ያልተነጠቅነው ደስተኞች እንድንሆን ሳይሆን ጽድቅን እንድንፈልግ ነው። ሲኪንግ ኦፍ ራይቸስነስ ሆሊነስን የእግዚአብሔርን ህይወት መፈለግ ነው። ያ ደግሞ የሚመጣው ከእግዚአብሔር ጋር ካለን ተራክቦ ከእግዚአብሔር ጋር ካለን ግንኙነት ነው እንጂ ሪሌሽንሺፕ ሳገኝ ህይወቴ ይሞላል። በእውነት አይሞላም፣ እንደው ይጎልብሃል። መለኪያ ራሱ ልክ አይደለም። ሚዛኑ ልክ ካልሆነ ምንም ነገር እዛ ላይ ብንመዝን ሚዛኑ ልክ ነው ቢልም ባይልም ያ ነገር ልክ አይደለም። ምክንያቱም የሚመዝንበት ሜንታሊቲ ራሱ ልክ ስላልሆነ፣ ስለዚህ መስተካከል ያለበት የተመዘነው ዕቃ ሳይሆን የሚመዝነው አእምሮ ነው። ያንን ደግሞ መስተካከል የሚቻለው ወደ ቃሉ በመመለስ ነው። እግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ይልቅ ስለታም ነው፣ እንተና ጅማትን ነፍስና መንፈስን እስኪለይ ድረስ ይወጋል። በጣት ሰው እዚህ ውስጥ ያለውን ሜንታሊቲ በጣት ሰው። ስለዚህ እንደውም ጳውሎስ ሳብሰው ምን ያመሰላችሁ ትዳር አያስፈልጋችሁ ማለት ዋና ጉዳይ የትም የማይሄድ ጉዳይ ነው እያስቸኮለ ያለው። ብዙ ልጆች ሪሌሽንሺፕ በሚል የውሸት ገመድ ታስረው እግዚአብሔር ውስጣቸው ያስቀመጠውን ለትውልድ የሚበቃን እሳት አዳፍነው ተበልቶባቸዋል። አጥፍተውታል፣ አዳፍነውታል። ብዙዎቹ ምን ችግር አለው እንሳሳ? ፊልም ላይ የሚያዩት ነው አይነሱ ትርጉም እንሳሳ ምን ችግር አለው የተባለ ቀን እቺ ባቄላ ካደረች አትቆረጠም። ስለዚህ ኃጢአትን ቀስ በቀስ ፕራክቲስ ያስደርጋል። ለምን? መሰረቱ በራሱ የኃጢአት መሰረት ስለሆነ መሸሻ አይቻልም። እግዚአብሔር ግን ያስቀመጠው ነገሩ የራሱን ኪንግደም፣ የራሱን ቅድስና፣ የራሱን መፈራት፣ የራሱን ክብር በእኛ ገልጦ ለሰዎች ሊያሳይ ሰዎችን ሊጠራ በእኛ በኩል እንጂ እኛ ተዋልደን ምናምን ኖሮን ህይወት ለማየት አይደለም። ኦኬ ሶ ኢትስ በጣም ብዙ ነገር እግዚአብሔር ጥሪና የኛ ፍላጎት ከተለያየ በጣም ሰፊ የሆነ የሲኦል ገደል መንገድ ጀምረናል። ሰው መመለስ አለበት። ደግሞ አንዳንድ ሰው ዛሬ ጀነራሊዝም ብዬ ነው መነካከው። ቀጣይ ኔክስት ታይም ላይ 2-3 ቪዲዮ ሰራለሁ። ስፔሲፊክ አድርጌ ወደ ውስጥ ገባለሁ። ኦኬ ከማያምን ሰው ጋር ሪሌሽንሺፕ ጀምርና በቃ ቆይተናል እኮ ብዙ ካለሷ መኖር አልችልም። አረ ብራዘር ኢየሱስ ነው ካለኔ መኖር አትችሉም። እኔ ነኝ ህይወት ያለው። ኢትስ ስሜት እኮ ሊትራሊ ኢትስ ኢሞሽን ላይክ የሆነ ኒውሮ ኬሚስትሪ እኮ ነው እዚህ ውስጥ። እዚህ እሱ አንዴ ትንሽ ሎው ምናምን ከሆነ የሚረጋጋ ነገር ነው። ዘላለማችሁን በሚያልፍ ጊዜ ፍቅር በሚባል የውሸት ገመድ አስራችሁ እግዚአብሔር ካስቀመጠላችሁ አላማ ወደኋላ እንዳትቀሩ። የትም ነው ማሄድ ቢሄድም ደግሞ የሚቆጭ ነገር አለ። ምክንያቱም ትልቁ ሙሽራ ኢየሱስ ክርስቶስ በህይወታችን ሊመጣ ስላለ ይሄ የምንይዘው ትዳር ሪሌሽንሺፕ የሚባለው እንኳን ብንፈልግ ያን ትልቁን የሙሽራና ሙሽሪት ጋብቻ የዘላለም ኪዳን ለማሳየት እንጂ የኛ ዋና ሆኗል። ስለዚህ ሪሌሽንሺፑ ግራውንዱ ኢየሱስ ካልሆነ የእግዚአብሔር ኪንግደምን የመገንባት ካልሆነ ስሜት ነው። ያ ስሜት ደግሞ ምንጩን ፈተሽ ካረከው እናንተም ከአባታችሁ ከዲያብሎስ ናችሁ የሚለውን ራስ ላይ ታገኘዋለህ። ሰው መዝ ነው። ለምንድን ነው የፈለከው? ራስን ጠይቅ። ያለበት ነገር ገብተህበትም ከሆነ ምንድነው እየተካሄደ ያለው? የምርም እግዚአብሔር ነው እየከበረበት ያለው ወይስ ያንተን ፍላጎት ተጠቅሞ ሰይጣን ኃጢአትን እያለማመደ ነው በህይወት? የማያስፈልግ ሪሌሽንሺፕ ውስጥ የገቡ ኢቭን ክርስቲያኖች ራሱ ሁለቱም ክርስቲያን ሆነው በኃጢአት ለመውደቅ ቅርብ ናቸው። ሀና ተክሌ አንዴ ፌስቡክ ላይ እንዲህ ብላ ጽፋ ነበር። ከማያምን ጋር በማይመች አካሄድ አትጠመድ ተብሎ ተጽፏል። ነገር ግን ከሚያምን ጋርም በማይመች አካሄድ አትጠመድ ብላ ጽፋ ነበርና ሺዝ ራይት። ክርስቲያን ስለሆነ ሪሌሽንሺፕ አይጀምርም። ልል የፈለኩት አጠቃላይ ነጥቤን ሳጠቃለው በዋጋ የተገዛ ነው፣ ለአምላካችን ነው የገዛናል። ስለዚህ የምናደርገውን እያንዳንዱን ነገር የሚጠቁመን፣ የሚያሳየን፣ የሚፈቅድልን አባት አለን። እሱ እኛን ከኛ በላይ ስለሚወደን ለኛም እንደሚያስፈልገን ከኛ ይልቅ እሱ ይመርጥልናል። ስለዚህ ከሱ ጋር ባለን ግንኙነት ሪሌሽንሺፕ የሚባለውን መለኪያ ከሱ ብንቀዳ ጥሩ ነው። ኔክስት ደግሞ እመጣለሁ። በጣም ዲፕ በሆነ መንገድ ጠፍቻለሁ፣ አልተመቸኝም።
አንድ ፐርሰናል ጉዳይ አጋጥሞኝ ነበር። ለዛ ነው የጠፋሁት። ከእግዚአብሔር ቃል መሰረት እንዴት ውሸት እንደሆነ እንዴት ሪል እንደሆነ ነገሩ እንዴት ደግሞ መመዘን እንዳለበት እኔ ጌታ በአስተማሪ መልኩ ልቤ ውስጥ ያለውን ኔክስት ታይም ሼር አደርጋችኋለሁ። እስከዛ